አጼ ወስናቸው እነዚህ ኮፍያ ያደረጉት ማለት ነው እኮ እኔ ሶስተኛው ላይ ያሉት አጼ ወስናቸው። በቃ እርግጠኛ ነሽ? ወስናቸው አይወስናቸው። አሁን ያስታውሻቸው አጼ ወስናቸው መሆናቸውን። ቀደም በቃ በጣም ተሳስተሽ ነበር። አሁን ግን ልክ ነሽ። አጼ ወስናቸው አስታወሽ። ጎበስ ሽልማቱ ስላወቅሽ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? በሀገር ውስጥም በውጭም በየትኛውም ዓለም ያላችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ሆይ? ጤናችሁ፣ ኑሮ ሁሉ፣ ላይፍ፣ ስራ፣ ጤና ሁሉ እንዴት ነው? ደህና ናችሁ ሆይ? እኛ አለን፣ እግዚአብሔር ይመስገን። የተመሰገነ ይሁን ፈጣሪ፣ የተመሰገነ ይሁን። በድጋሚ እንዴት ናችሁ? አለን። እንግዲህ ይህ ቪዲዮ በሙሉ የሚደርሳችሁ ቤተሰቦቼ፣ ወንድሞቼ፣ እህቶቼ ሁላችሁም ይህን ቪዲዮ የምታዩ በሙሉ እንግዲህ ስታዩ ላይክ ማድረግ አትርሱ። እንዲሁም ሰብስክራይብ ማድረግ። ቤተሰብ ያልሆናችሁ 9000 ምናምን ቤተሰቦች አላችሁ። እግዚአብሔር ይመስገን፣ እግዚአብሔር ያክብርልኝ እናንተን። እንዲሁም ደግሞ ሌላ ቤተሰብ መሆን የምትፈልጉ ያው በአክብሮት ወንድም እህት መሆን የምትፈልጉ ካላችሁ ደግሞ ማለት ያው እንደ ግዳጅ አስመሰልኩት መሰለኝ እና የምትፈልጉ በቃ እኛን ቤተሰብ ማድረግ የምትፈልጉ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑልን እኛ ደስ ይለናል፣ በጣም ደስ ይለናል። እኛም ያው ምናልባት እስካሁን ምንም በዩቲዩብ ምንም ነገር እያገኘን አይደለም እና እንድናገኝ አበረታቱ ነው እባካችሁ። ሰብስክራይባችን ይብዛልን፣ ሼር አድርጉልን፣ ላይክ አድርጉልን፣ አስደርጉልን። በማርያም በቃ እንለምናችሁ፣ በልመና ማለት ነው። እና እንዴት ናችሁልን? ሰላም ናችሁ ሆይ? እንግዲህ ዛሬ እንደሚታወቀው ሀና ያው ምን እንደሆነች ታውቃላችሁ። በጣም ያው አንዴ እንዲህ ውሃ ቀጠነ ነውና ነገሯ በጣም ታስቸግረኛለች። አንዴ ይሄን አምጣ ነው፣ አንዴ ይሄን አድርግ ነው ምናምን በቃ እና ታስቸግረኛለች። እና እስኪ ዛሬ በቃ በጣም ያስቃል፣ በጣም የሚያስቅ ነገር ነው እና ሙሉም ቪዲዮ እንድታዩት ያው እጋብዛችኋለሁ። ምክንያቱም ሙሉ ቪዲዮ ምን መሰላችሁ እዚህ የምታዩት ነገር አለ ማለት እነዚህ የተለያዩ የአጼዎች እና አጼ ቴዎድሮስ ምናምን አሉና ልክ እነሱን ስማቸውን ካወቅሻቸው አንዳንድ ነገሮች ሽልማት አለሽ ምናምን ብዬ ጠይቃታለሁ። አንዳንድ ነገሮች እና ያው ሀኒቾ እንዲህ አይነት ነገር ላይ በጣም የዋህ ነች። የዋህ ከመሆኗ የተነሳ እንዲህ ፖለቲካ ነገር ማን ማለት ኢቭን ዶክተር አብይን እንኳን አሁን ነው እና ያወቀችው። ከዚህ በፊት ማን እንደነበረ ምን እንደነበረ ምናምን እንደዚህ ነገር እና አታውቅም። እነዚህን አጼዎችን እነማን ናቸው? ገሌ ማን ይባላል? ይሄ ማን ይባላል? ይሄ ማን ይባላል እያልኩ እጠይቃታለሁኝ። ከመለሰች ሽልማት አለሽ እላታለሁ። እንግዲህ ታያላችሁ። እና በጣም የሚያስቅ ቆይታ ነበር። ያው አጋጣሚ ነው የቀረጽኳት በዛው አጋጣሚ እና ሆን ብዬ ነው የቀረጽኳት ማለት ያው አጋጣሚ ስለነበረ ሆን ብዬ ማለት እንደዚህ ቀርጽሻለሁ ምናምን ብዬ አይደለም የቀረጽኳትኝ። ቁጭ ብለን እየቀረጽኳት ነበር እናንተ ቀልድ። ከዛ ሳየው ቪዲዮ ትንሽ ረዘም ይላልና ታዩታላችሁ። ውድ ቤተሰቦች ሙሉውን እንድታዩ ስል በአክብሮት ጋብዛችኋለሁ። የኔ ቤተሰቦች ወዳችኋለሁ።
አሁን ማለት ነው። ይኸው ስሚማ፣ ከዛ ከዳር ጀምረሽ ፀጉሩን ከተሰራው ጀምረሽ እስከ ዶክተር አብይ ድረስ ያሉትን ማለት ነው አንድ ባንድ ካወቅሻቸው ያው ሽልማት አለሽ። ንገሪኝ። አሁን የአንደኛው ማን ይባላል? ጮክ ብለሽ ንገሪኝ። እሺ አፄ ቴዎድሮስ። እርግጠኛ ነሽ? አፄ ቴዎድሮስ ነው? ቴዎድሮስ አፄ ቴዎድሮስ አይደለም። አፄ ቴዎድሮስ አይደለም፣ ቴዎድሮስ ነው። እሺ ሁለተኛውስ? ጣይቱ። አፄ ጣይቱ። ወይኔ በላቸው። እሺ አቺ ከአፄ ቴዎድሮስ ማለት ይሄኛው አፄ ቴዎድሮስ አይደለም፣ ቴዎድሮስ ብቻ ነው። እሺ አፄ ቴዎድሮስ። እሺ ልክ ነሽ። እሺ ከዛ አፄ ጣይቱ። አፄ ምኒልክ ነው ሁለተኛው፣ ፀጉር ነው የተሰራው። አፄ ጣይቱ። እሺ አፄ ጣይቱ። እሺ ኮፍያ ያደረጉትስ? እኒ ማለት ነው። እኒ ማለት ገብሬ ማን? አፄ ገብሬ። ምኒልክ አሁን የትኛው ነው ከነዚህ? እሺ የማሉ ምኒልክ ናቸው። እሺ ከዛስ? ጃንሆይ። እሺ ጃንሆይ ስማቸው ማለት ነው? ስማቸው ተናገሪ ተለበይ። ሽልማትሽ ሊያልፍሽ ነው። ጃንሆይ ማቃቸው። እሺ ከጃንሆይ ቀጥሎ ማን ነው? መንግስቱ ማን? መንግስቱ ኃይለ ማርያም። እሺ መንግስቱ ኃይለ ማርያም ጎበዝ። ቀጥሎ ማን ነው? መለስ ማን? መለስ ዜናዊ። እሺ ከመለስ ዜናዊ ቀጥሎ ያለው ማን ነው? መነጽር ያደረገው? ጮክ ብለሽ ተናገሪ። ግርማ ማን? ግርማ ማን? እሺ ከዛ ዶክተር አብይ ነው፣ ያው ታውቂዋለሽ። እሺ ከዛ ቀጥሎ ያለው አሸሚዝ ከሴቷ በላይ ያለው አርቲስት ማን ይባላል? ማን? ጎጃም የሚለው ስሙን ነው እንጂ ማን? ጎበዝ። ከአረጋዊ ወራሽ በታች ያለችዋ ሴት ማን ትባላለች? ጨምረናል። እሺ ከአስቴር አጠገብ ያለችዋ ጥቁር እኮ ስሟን ማምጣት ነው እኮ ዋናው። ጎበዝ። አሁን እንግዲህ እንደሚታወቀው የሆነ አጋጣሚ ቁጭ ብለን ነበር። እንግዲህ አፄ ቴዎድሮስ ሳይሆን ቴዎድሮስ ነው ተብሏል። እንግዲህ ከቴዎድሮስ ቀጥሎ ደግሞ አፄ ጣይቱ ናቸው። እኒህ ሰዎች እንግዲህ እንደምታዩዋቸው አፄ ጣይቱ ናቸው። ሚኒሊክ ነው አፄ ሚኒሊክ ወስዳቸው። አሬ ትውልድ ወዴት ይሄድ? ሚኒሊክ አፄ ሚኒሊክ ነው ወይስ ሚኒሊክ ዘፋኙ ወሰናቸው? ታላላሽ ሚኒሊክ መሆናቸው ነው። እሺ ሚኒሊክ መሆናቸው ነው የምታውቂው ማለት ነው። ሚኒሊክ መሆናቸው ነው የምታውቂው እንጂ አፄ ሚኒሊክ መሆናቸውን አታውቂም። አፄ ሚኒሊክ መባላቸው ነው አታውቂም። እሱማ አፄ ጣይቱ ነው። አፄ ጣይቱ፣ ሚኒሊክ፣ ቴዎድሮስ። አፄ ቴዎድሮስም አይደለም። እንግዲህ ያኛው ከዶክተር አብይ አጠገብ ያለው ግርማ ማን ያልሽው?
ግርማ ማን ነው ያልሽው? ግርማ ወልደ ጊዮርጊስ ነው። ከዛ ደግሞ ይሄ ጥቁሩ ደግሞ ይሄኛው ደግሞ ጥቁሩ ደግሞ መንጌ ማን ነው ያልሽው? መንጌ ወልደ ጊዮርጊስ ተብሏል። በቃ ለማንኛውም አንዱንም እስካሁን ያወቅሽው የለም ከአፄ ከመለስ ዜናዊና እንግዲህ እስካሁን ሽልማቱ ቀርቶብሻል። ምክንያቱም ከዚህ ሁሉ ያወቅሽው አፄ ቴዎድሮስንና ጃንሆይን በጣም ተወጃቸዋለሽ መሰለኝ። ጃንሆይን በደንብ ነው ያወቅሻቸው። ከዛ ውጭ ያወቅሽው ስለሌለ እንግዲህ ሽልማቱ አመለጠሽ ማለት ነው። እሺ አፄ ወስናቸው እነዚህ ኮፍያ ያደረጉት ማለት ነው እኮ ሶስተኛው ላይ ያሉት አፄ ወስናቸው። በቃ እርግጠኛ ነሽ? ወስናቸው አይወስናቸው። አሁን ያስታውሻቸው አፄ ወስናቸው መሆናቸውን። ቀደም በቃ በጣም ተሳስተሽ ብራ። አሁን ግን ልክ ነሽ። አፄ ወስናቸው አስታወሽ። ጎበስ። ሽልማቱ ስላወቅሽ